ከሁለተኛ ሚስት የተወለደ ልጅ ጳጳስ መሆን አይችልም። ታውቃላችሁ ይሄን? እናቱ ሌላ ባል አግብታ የወለደችው ወይም አባቱ ሌላ ሚስት አግብቶ የወለደው እሱ ጳጳስ አይሆንም። እናት አባታችሁ እንዳይፋቱ ማድረግ አለባችሁ ማለት ነው። እሺ፣ አፋርም ብትሄዱ፣ ኦሮሚያም ብትሄዱ፣ ጅማም መቀሌም ብትሄዱ፣ ባህር ዳርም ብትሄዱ ግዕዝ የማያውቅ ሰው የኢትዮጵያ ምድር ራሱ አታውቀውም። ስር የሌለው ዛፍ የወደቀ ዛፍ ነው። ክርስቶስ የሌለው ሰው የወደቀ ሰው ነው። እስከምታድጉ አይደለም የምትቆርጡት፣ እስከምትሞቱ ነው። እስከምትሞቱ ድረስ መቁረብ አለባችሁ። ጎረምሱ ኮረዳ ሲሆኑ የሚባል ታሪክ የለም። ሴቶች ከፍ ሲሉ ወይም ደግሞ የባዮሎጂ ጣጣ የሚባለውን የምታውቁት እንደዚያ ሲሆኑ አልቆርብም አይባልም። ወንዶችም ትልቅ ሲሆኑ አልቆርብም አይባልም። አልቆርብም ማለት አንድ ሰው ክርስቶስ ለእኔ ብሎ አልተሰቀለልኝም ከማለት ጋር እኩል ነው። ሁላችሁም እናት አባታችሁን እንዲቆርቡ መምከር አለባችሁ። አባዬና እማዬ የማትቆርቡ ከሆነ ደርቃችኋል በሏቸው። እናት አባት ሙተው ትንሽ የሆነ ጊዜ እንለያያለን አይደል? እግዚአብሔር ግን ሙቶ አንለያይም። ሁልጊዜ አብሮን የሚኖር አባት ነው።